ለምንድን ነው የጠላሃት ብዬ ስለው በጣም ዝርክርክር ነች ነው ራሱን አጠብቅም በቃ የሰው ልጅን ክብር በዩቲዩብ እይታ የቀየረው የእርቅ ማዕድ አዘጋጅ ጋዜጠኛ እንዳልካቸው ጉዳይ ጥያቄ ግልጽ ነው። ለሴቶችና ለህፃናት ክብር ካለ ይህንን የስድድብ ቪዲዮ በአጭሩ ቆርጠህ እንድታወጣው አሳስብሃለሁ። የብዙዎችን ልብ የነካው የደቡብ አፍሪካዊ ባለጸጋ ድርጊትና ድርጊቱን ተከትሎ አብዛኛው ኢትዮጵያዊ ለዚህ ግለሰብ ወርቅ ሊሸልመው መሆኑ ታዋቂዋ ድምፃዊ ቬሮኒካ ዳነ በብዙዎች ትችትና ቅራኔ ደረሰባት። እነዚህንና ሌሎች ጉዳዮችን በዚህ ቪዲዮ በሰፊው የምናወራባቸው ይሆናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ ሰሞኑን በጣለው ዝናብ አማካኝነት በጋሞ ዞን እጅግ የሚያሳዝን ልብ የሚሰብር ዜና ሰምተናል። ለሟች ቤተሰቦች አደጋው ደረሰባችሁ ሁሉ መጽናናትን እየተመኘን እጅግ በጣም የሚያስገርም ደግሞ አንድ ክስተት ከቀናት በኋላ ሰምተናል። ይህም ክስተት አንድ ወጣት 72 ሰዓት በኋላ ከናዳው መውጣት ችሏል በህይወት። እንግዲህ ትንሽ ጭላንጭል በሆነች ቀዳዳ በዛች ቀዳዳ ብቻ ትንፋሽ በመተንፈስ 72 ሰዓታትን ያለ ምግብ ያለ ምንም እንቅስቃሴ እዛ ውስጥ ተቀምጦ እንግዲህ በእግዚአብሔር ድንቅ ተአምር በህይወት ተርፎ ለመውጣት ችሏል። እጅግ በጣም ልብ የሚሰብር ነው። በዛ በተጨነቀ በዛ በሐዘን ድባብ በተዋጠ አካባቢ ውስጥ አንድ ነፍስ እንደዚህ ባለ መልኩ መትረፏ ደግሞ ትልቅ ተስፋን የሚያጭር ድርጊት ነውና የተለያዩ ሰዎች ሐዘናቸውን እየገለጹ ነው። ከፍተኛ አመራሮች በቦታው ደርሰው ሐዘንተኞችን እያጽናኑ እየደገፉ ነው። እኛም እግዚአብሔር መጽናናቱን ይስጥ እንላለን። ሰሞኑን እጅግ መነጋገሪያ ወደ ሆነው ሁለተኛው ጉዳያችን ስናመራ በእዮሃ ሚዲያ እንግዲህ አንዲት ግለሰብ ቀርባ ከመሞቴ በፊት አንድ ግለሰብን ማመስገን ፈልጋለሁ። በህይወቴ አሁን ላለሁበት ለደረስኩበት ደረጃ ትልቁን መስዋዕትነት የሚከፍለው ደቡብ አፍሪካዊ ባለጸጋ ሚስት ትሆኝኛለሽ ብሎ ከኢትዮጵያ ድረስ አምጥቶኝ፣ ነገር ግን እኔ ላይ በተገኘው በኤችአይቪ ቫይረስ ምክንያት ባያገባኝም አብሮኝ ባይሆንም ባንወልድም፣ ነገር ግን እንደሌላው ሰው ሳይገፋኝ አብሮኝ ይሄን ሁሉ ዓመት እያስታመመኝ እያሳከመኝ ኢቨን ከነበረበት ትልቅ ሀብት 0 ደረጃ ድረስ ከሚደርስ ድረስ እስከ ዛሬዋ ቀን ድረስ አብሮ አቆይቶኛልና የዚህን ሰውዬ ድንቅ ታሪክ ሳልናገር በሞት እጅግ በጣም ይሰማኛል ብላ በእዮሃ ሚዲያ በመቅረብ እንግዲህ ታሪኳን አጋርታለች። Mr. King, I don't know what to say. Thank you so much. I know you have tried to help me. I know. And thank you so much for everything what you do for me. And I love you and I appreciate it. ይሄን ተከትሎ እጅግ የብዙዎች ልብ ተሰብሯል። እንግዲህ ይህ ሰው ያደረገው ድርጊት እጅግ በጣም የሰዎች ከአእምሮ በላይ የሚሆን ድርጊት ነውና ኢትዮጵያውያን ሴትን ማግባት ይፈልጋል። እንግዲህ በጋዜጣ ላይ ቆንጆ ሴት ሚስት ብትሆነኝ ብሎ ያወጣል። ድንገት እቺ ልጅ አፕላይ አድርጋ ነበረ። ብዙ ሰዎች አፕላይ ካደረጉት እቺን ግለሰብ ይመርጣታል። ነገር ግን እዛ ከሄደች በኋላ ስትመረመር የኤችአይቪ ቫይረስ እንዳለባት ይነገራታል። ይህ ሰውዬ መጀመሪያ የወሰዳት 2 ወር ቆይታ ያለው ነገር ከተመቻት ነው ወደ ትዳር ገው ያሰቡት። ነገር ግን 1 ወር ከቆየች በኋላ ይሄን ነገር ህመም ስሜት ሲሰማ ስትመረመር ኤችአይቪ እንዳለባት ሲያውቅ በጣም ይናደዳል መጀመሪያ አካባቢ። ግን ከዛ በኋላ እግዚአብሔር ቃል ገብቼ ስላመጣሁሽ ህይወትሽ እንዲበላሽ ለሞት አሳልፌ አልሰጥሽም ብሎ እንግዲህ 20 ምናምን ዓመት እያሳከማት እየተንከባከባት አይዞሽ ብሎ ከጎኗ ሳይለይ ልክ እንደ ወንድም እንደ እህት እንደ እናት እንደ አባት ሆኖ እጅግ በጣም በሚያስገርም ሁኔታ ይህን ሁሉ ዓመት አብራው ቆይታለች። ብዙ ሰርጀሪዎችን ብዙ ህክምናዎችን አግኝታለች። እንግዲህ ለዚህ ሰው በጣም ቃላት ያንሰዋል ስላደረገው ድርጊት። ይሄንንም ተከትሎ ብዙ ኢትዮጵያውያን የተለያየ አስተያየቶችን እየገለጹ ነው። ይሄንን ሰውዬ ለምን በጋራ አንሸልመውም? በጣም ለምን አናመሰግነውም? እንደዚህ አይነት ግለሰቦች መኖራቸው ለሀገራችን ፈጣሪያችንም ለነዚህ ሰዎች ብሎ ነው እኛንም ያቆየን በማለት የተለያየ አስተያየት ሰጥተዋል። ጥቂቶቹን ላጋራችሁ። የመጀመሪያው አስተያየት እያለቀስኩ ነው የሰማሁት። አግብቼ እየኖርኩ አጋጣሚ ባለቤቴ ኤችአይቪ አለብህ ሲባል ከኔ ተደብቆ መድኃኒት ጀምሮ በሽታው በጣም ሲጠና ከጊዜ በኋላ ሳስታምመው እኔ ስመረመር ነፃ መሆኔን ሲያውቅ በቀል ጀመረ። በካልቾ በቦክስ ይመታኝ ነበረ። እኔ ስሞት ሌላ ልታገቢ እያለ ብዙ አሰቃይቶኛል። ከሱም ተለይቼ አሁን ጥሩ ህይወት እኖራለሁ። የሀገሬ ልጅ መልካምነት ከዚህ ተማሩ። ኢትዮጵያውያን ወንዶች ልቦና ይስጣችሁ ብላለች። እንግዲህ አንዲት ይህንን ፕሮግራም የተመለከተች ግለሰብ። ሌላኛው አስተያየት ደግሞ ይቻለም የቆየችው እኮ እንደዚህ አይነት ጥቂት ሰዎች ስላሉ ነው ይላል።
በዓለም አቀፍ የሚታወቁ ኢትዮጵያውያን ይህንን መልካም ሰው ኢትዮጵያውያንን በመወከል እንዲያመሰግኑት በአክብሮት እጠይቃለሁ። በእርግጥ የተባረከ ሰው ነው። ቀሪ ዘመኑ በምድርም ከዓለም ሕይወት በኋላ የሰማይ ቤቱ እንዲያሳምርለት እግዚአብሔርን እለምነዋለሁ ይላል ሌላኛው አስተያየት። እንግዲህ ይህ ግለሰብ ከምንም ከቃላት በላይ ነው። እግዚአብሔር ዋጋውን ይክፈለው። ኢትዮጵያውያን ይህን ተከትሎ ለዚህ ሰውዬ ሽልማት መሸለም ይኖር የወርቅ ኒሻን ማዘጋጀት ይኖርብናል ብለው ብዙ ሰዎች አስተያየታቸውን ሰጥተዋል። እኔም እንደው ከወርቅም በላይ ብዙ ነገር ቢሸለም በጣም የሚገርም ድንቅ ትምህርት የሆነን ራሳችን እንድንታዘብ ራሳችን እንድንመለከት ያደረገን ግለሰብ ነውና እንግዲህ እግዚአብሔር ይባርክ፣ እግዚአብሔር ስራህን ይክፈልህ ለማለት ነው። ሌላኛው ጉዳያችን ደግሞ በዚህ ሳምንት በእርቅ ሚዲያ በእንዳልክ አሰፋ የሚተላለፈው የሚቀርብ ፕሮግራም ላይ ሁለት ጣውንቶች በፕሮግራሙ ላይ በመቅረብ እርስ በራስ የሚተቻቹበት የሚሰዳደቡበት ይዘት ያለው ፕሮግራም አቅርቦ ነበር። ይህ ፕሮግራም እጅግ የብዙዎችን ልብ የሰበረ ብዙዎችን ያናደደ ነው። ጋዜጠኛ ቃል ኪዳን ስለዚህ ፕሮግራም ቀጥታ ያስተላለፈችውን ኮስተር ያለ መልእክት ላንብብላችሁ። የሰው ልጅ ክብር በዩቲዩብ እይታ አይለወጥም። ከጋዜጠኛ ቃል ኪዳን ይድረስ ለእርቅ ማዕድ ፕሮግራም አዘጋጅ ጋዜጠኛ እንዳልክ፣ በቅድሚያ ለሙያውና ላለፈው ታሪክ ያለኝን አክብሮት መግለጽ እወዳለሁ። በተለይም ከቀድሞዋ ባልደረባ ከቲጂ ዋልተ ንጉስ ጋር በመሆን በትዳርና በቤተሰብ መፍረስ ዙሪያ የምታደርጓቸው የስለንቦና ድጋፎች፣ የእርቅ ስራዎች የሚደነቁ እንደነበሩ የሚዘነጋ አይደለም። በሙያው ላይ ጉንቱና አንጋፋ ስለሆንክ በእኔ ትመከራለህ ብዬ አስቤ አላውቅም ነበር። ነገር ግን ትናንት የታዘብኩት ነገር ሙያዊ ዝምታዬን እንድሰብር አስገድዶኛል። በፕሮግራሙ ላይ የቀረበችው ባለታሪክ ሰምተህ የተከሳሹንም ወገን አቅርበህ ጉዳዩን ሚዛናዊ ለማድረግ የሄድክበት መንገድ መልካም ሆኖ ሳለ በሶስተኛው ክፍል ላይ ግን የታዘብኩት ነገር እጅግ በጣም የሚዘገንን ነው። ጣውንታማቾች ፊት ለፊት አጋጥመህ ከአንተ ከማይጠበቅ ዝቅተኛ ደረጃ ላይ በመውረድ እስቲ እያት ቆንጆ ናት በማለት አንዷን ለሌላኛው ውበት እንድታናንቅ ስትገፋፋቸው ተመልክቻለሁ። ሁለቱም ቆንጆ አይደሉም። ቆንጆ ነች አይደለችም? ለኔም አይደለችም። ቆንጆ አይደለችም። አዎ አንቺም ቆንጆ አይደለችም። እንደውም እንዲህ ብያለሁ ወይ ለሷም እንደ ተወኝ በስማ አንብዬ ተውኩት። ይባስ ብሎ አንዷ ለዚች ብሎ ነው እንደ ተወኝ ብላ ስትሳለቅ አንተ እንደ አንድ ሚዛናዊ ጋዜጠኛ ገላጋይ ከመሆን ይልቅ ንጭንጩን ስታውጧጡፍ ነበር። በመጨረሻም ባልሽ ለምን እንደጠላሽ ጠይቄው ነበር። ልንገርሽ ዝርክርክ ነሽ ራስሽን አትጠብቂም ብለህ የሶስት ልጆች እናት የሆነችን ልጆቿን ብቻዋን ለማሳደግ የምትታገልን ሴት ክብር ስታረክስና ሞራል ስታደቀው አንተ መሃል ላይ ቁጭ ብለህ ታሞቀው ነበር። ለምን ለላሃት ብዬ በጣም ዝርክርክ ነች። ራሱን አትጠብቅም። በቃ ለመሆኑ ሰውን ቁጭ አድርጎ እንዲህ አይነት የመንደሬ ወሬ ማውራት ምን አይነት ፕሮፌሽናሊዝም ነው? ይህ ስድብ በልጆቿ ላይ የሚፈጥረውን ስለንቦናዊ ጫና፣ ባለታሪኳ ላይ የደረሰውን የሞራል ስብራት ለአንተ እንዴት አልታየህም? በትንሽ የዩቲዩብ ሳንቲም ፍርፋሪ ትታለላለህ ብዬ ባልጠረጥርም የትናንቱ ስራ ግን እጅግ አሳንሷል። እንዲያውም ልንገርህ ዛሬ በአደባባይ እንዲሰደቡ ያደረካቸው ሴቶች አንተ መሃል ገብተህ ካነካካቸው ውጪ እርስ በራስ ቢነጋገሩ ኑሮ ከአንተ የተሻለ ጨዋነት እንደነበራቸው አስተውላለሁ። ጥያቄ ግልጽ ነው። የትኛውም መንገድ በሴት ላይ የሚደረግ የሞራል ረገጣ ስለ ንቦናዊ ጥቃት ሊቆም ይገባል። ለሴቶችና ለህፃናት ክብር ካለ ይህንን የስድድብ ቪዲዮ በአጭሩ ቆርጠህ እንድታወጣው አሳስብሃለሁ ከታላቅ አክብሮት ጋር ይላል። እንግዲህ ጋዜጠኛዋ እንዳለችው ነው። እጅግ በጣም ደስ አይልም። ሁለቱም የልጆች እናት ናቸው። በዚህ ልክ መመላለሳቸው ምን ያክል ስለ ንቦናዊ ጫና እንደሚፈጥር የሚታወቅ ነው። ይህንን ተከትሎ አብዛኛው የሱ ተመልካች እጅግ በጣም ሀዘኑን ገልጿል። እንደውም ይህን ቻናል አንሰብስክራይብ እናድርገው ፕሮግራሙ ይዘጋ ሁላ የሚሉ አስተያየቶችን ነበሩ። ይህ ጋዜጠኛ የተመልካቾችን አስተያየትና ጥያቄ ተቀብሎ ጤናማ የሆነ ውሳኔ ይወስናል ብዬ ተስፋ አደርጋለሁ። ወደ መጨረሻው ጉዳይ ስናመራ እንግዲህ ታዋቂዋ ድምፃዊ ቬሮኒካ አዳነ አብዛኛውን ሰው አሳዝናለች። ይህም የተፈጠረው እንግዲህ ሰሞኑን 2 ሽልማቶችን ማግኘቷን ተከትሎ በተከታይ ቀን ስለ ሪሃና የጠየቃችሁኝ ጥያቄ ደርሶኛል፣ ሪሃና ጤናዋ ደህና ነው የሚል አስተያየት አዘል ጽሁፍ አጋርታ ነበረ። ይህንን ጽሁፍ ተከትሎ እንግዲህ ሪሃና የጥይት ተኩስ ሙከራ ተደርጎባት ነበር። ይህንን ተከትሎ ነው እንግዲህ ሪሃና ደህና ናት የሚል አስተያየት በፌስቡክ አካውንቷ ላይ ያጋራችው። ይህንን አካውንት ተከትሎ ብዙ አድናቂዎቿና ወዳጆቿ እንግዲህ ሀገራችን ላይ ያለውን ሀዘን፣ መከራ፣ ኑሮ ውድነት፣ የሚሞቱ ሰዎችን ያለውን ነገር ነባራዊ ሁኔታ ማስተጋባሽ ሲገባሽ፣ ድምፅ መሆን ሲገባሽ እንዴት በዚህ ልክ ተወርጅብናለች ብለው እጅግ በጣም ብዙ ሰዎች ተቆጥተዋል። የህዝቡን መቆጣት ያየችው ቬሮኒካ
ደግሞ በተከታይ ቀን እኔ እኮ ኢንጆይ ያደረኩ ነው እየቀለድኩ ነው እንጂ አብዛኛው ሰው እንኳን ደስ አለሽ ከሚለው የምስራቹ ጎን ለጎን የሪሃና ጤንነትንም ሲጠይቁኝ ነበረ ብላ ቀልድ እንደሆነ ለቀልድ እንዳደረገችው አስተባባይ አዘል ፖስት ማጋራት ብትችልም በዚህም ፖስቷ ላይ እንግዲህ አብዛኛው ሰው እኛ ለቀልድ ጊዜ የለንም፣ አሁን ጊዜው የቀልድ አይደለም፣ ጊዜው በጣም የሀዘን ብዙ የተከፋበት ሰው ያዘነበት ጊዜ ነውና እንዴት እንደዚህ አይነት ጊዜ ላይ አንቺን የመሰለ አይኮኒክ የሆነ ሰው እንዴት ይቀልዳል በማለት አብዛኛው ሰው ተችቷታል ማለት ነው። ለዛሬ በዚህ ሳምንት ያዝናቸው ሶሻል ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎች እነዚህ ናቸው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ